አታውቅም አለች በደስታ ድምፅ። የሚገርመው ሚስት ሲጀመርም ጂኒ ያልያዛትም ነበር። ባሏ ሰላት ስለማይሰግድ ጂኒ እንደያዘው ሰው መስላ ባሏ ሰጋጅ እንዲሆን ከሸዩ ጋር መልካም። ይሄ ልጅ ከዚህ ቀደም ሙሐመድ አንዲትን አሮጊት እንጨት ተሸክማ ስትሄድ እንጨቷን ተቀብሎ ሲሄድላት ያቺ አሮጊት ስለ ሙሐመድ መጥፎ ነገር ስትናገር እኔ ነኝ እሱ ሰው ሲላት ከዛ እስልምናን እንደተቀበለች ምናምን ነገር ተረት ተረት አወርቶ ነበረ። ውሸት እንደሆነ ገነት እንደምገባ ሙሐመድ እንደነገራት ምናምን ነገር ተናግሮ ነበር። ያ ታሪክ ውሸትና ሴትዮዋ ገሃነም እንደምገባ እንጨት ተሸካሚ ብሎ እንደሰደባት ጭራሽ እሱ እንደረገማት አሳይቻችሁ ነበረ። ጀሌዎቹ ያው ሙስሊሞቹ ለመሸፋፈን ሁለት ሰዎች ናቸው ታሪኩ የተለያየ ነው ምናምን ብለው ብዙ ቪዲዮ ሰርተውብኛል። አንዳቸውም ግን ሁለት ታሪክ የሁለት ሰዎች ታሪክ መሆኑን በመረጃ ይቦገቱኝ የለም። ዛሬ ደግሞ ስለ ጂኒ ያወራዋለ። ታሪኩ ምንድነው? እሱ ሴትዮዋ ጂኒ እንዳለባት ሆና ጂኒው ደግሞ የሚወጣው ከወጣ ባሏ ላይ እንደሚያርፍ ይህንን ያለችበት ምክንያት ደግሞ ሶላት እንዲሰግድ እንደዛ አይነት ነገር ተናግሯል። መጨረሻ ላይ ግን ሰውየው ባልየው ማለት ነው ሶላት ሰጋጅ ይሆናል። ሴትዮዋ መጨረሻ እሷም ጂኒ እንዳሌለባት ጂኒ እንዳልነካት ይህንን ለስግደቱ ብቻ እንደተጠቀመችው ተናግሯል። ይህ እስልምናን አስተምሮ ገደል የሚከት ነው። ይህ ታሪክ እውነት ቢሆን የእስልምና አስተምሮ ገደል ውስጥ የሚከት ነው። ምክንያቱም ነቢዩ ያለው እንደዚህ ነው፣ የሙስሊሞቹ ነቢይ ማለት ነው። ሳሂህ ሙስሊም 28:14 ላይ እንደዚህ ይላል፣ there is none amongst you with whom is not unattached from amongst the jinn or devil ከናንተ ውስጥ ማናችሁም ጂን ወይንም ዳቢሎስ ያልነካው የለም ይላል። ያልነካው ማንም የለም። the companion said Allah's messenger with you too ባለደረቦቹ ምን ይሉታል? ያላ መልእክተኛ አንተንም አሉት። thereupon he said yes አዎ እኔም ጂን አለብኝ አጋንንት አለብኝ። ማን ነው ይሄን ያለው? የሙስሊሞቹ ነብይ እኔም ጂን ወይንም አጋንንት አለብኝ። then but Allah helped me against him and so I'm safe from his hand and he does not command me but for good ምን አለ ከዛ? ነገር ግን አለ አላህ እኔን አግዞኝ ወይንም ረድቶኝ አጋንንቱ ወይንም ጂኒው መጥፎ አያሰራኝም፣ የሚያሰራኝ መልካም ነው አለ። ስለዚህ በእስልምና አስተምሮ ሁሉም ሰው ጂኒ ያለበት፣ ሁሉም ሰው ሴጣን አለበት። ነገር ግን እኔ የሚያሰራኝ ጥሩ ነው አለ። ሰላት ጋር በተያያዘ ደግሞ ላወራኸው የነቢዩ ላይ ባክፋይር እናደርገው ይህን ቶፒክ ሳሂህ ቡኻሪ 14:49-50 Once Allah's messenger became sick and could not offer his night prayer for 2 or 3 nights ያላህ መልእክተኛ በአንድ ወቅት ታሞ ለሁለት ቀን ወይንም ለሶስት ቀን ያህል ሶላት አላደረገም ነበረ። Then a lady, the wife of Abu Lahab, came and said, "O Muhammad, I think that your Shaitan has forsaken you, for I have not seen him with you for 2 or 3 nights." On that, Allah revealed, by the forenoon and by the night when it darkens, your Lord, O Muhammad, has neither forsaken you nor hated you. አንድ ሁለት ቀን ጸሎት እንትን ባቆመበት ሰዓት ላይ የአቡላ ሚስት ያችን እንጨት ተሸካሚ ብሎ የሰደባት ትመጣና ሴጣንህ እየተወህ ይመስለኛል፣ ለሁለት ለሶስት ቀን ሴጣንህን አላየሁትም ትለዋለች። ይሄን ጊዜ ሙሐመድ መገለጥ መጣልኝ አለ። ቁርአን አወረደ። ምን ሚል? በረፋዱ ምላለው በሌሊቱም ጸጥ ባለ ጊዜ ጌታህ አላሰናበተህም አልጠላህምም የሚል ሱራ 93 ከቁጥር 1 እስከ 3 ድረስ ያለው የቁርአን ክፍል ወረደ። ስለዚህ የሙስሊሞቹ ነቢይ ራሱ ሴጣን ወይንም ጂን እንዳለበት ተናግሮ ጂን እኮ የለባትም ነበር እሷ ልትል አትችልም። በደማችሁ ውስጥ ደም ቱባችሁ ውስጥ ደም እንደሚዞረው ሴጣን በደማችሁ ውስጥ ይዞራል ብሎ የተናገረ ነው። ማንም ሙስሊም ሲወለድ ጀምሮ ሴጣን ነክቶታል ተብሎ ይታመናል። ይሄው አዲሱ
ስለዚህ ያቺ ሴትዮ ሴጣን ጅን የለባትም አልነካትም ነበር ምናምን ተረት የእስልምናን አስተምሮ ገደል የሚከት የነቢዩን አስተምሮ ሐሰት የሚያደርግ የልጁ ንግግር ትክክል ከሆነ ነቢያቸው ውሸተኛ ነበረ፣ ነቢዩ እውነተኛ ከሆነ ደግሞ ይሄ ልጅ የተናገረው ሐሰተኛ ይሆናል። እንደነዚህ አይነት ቪዲዮዎች የምንሰራው ለልጆቹ ምላሽ የሚያስፈልጋቸው ሆነው ሳይሆን እንደነኛ አይነቶቹ ፍርፋሪ ተጥሎላቸው ውርውር የሚሉት ነገር ግን የእኛ ክርስቲያኖች በዚህ አጋጣሚ የእስልምናውን አስተምረው እንዲያውቁት ለማድረግ ነው። ቴንኪው